በእግዚአብሔር መንግስት ውስጥ የእግዚአብሔር መንግስትን ምስረታ እናያለን። ይሄ የጸናው የእግዚአብሔር መንግስት የተመሰረተው በእግዚአብሔር ፊት ነው። እግዚአብሔር መጀመሪያው ነው፣ እግዚአብሔር መጨረሻው። እግዚአብሔር መንግስት መቼ ተጀመረ ስንል እግዚአብሔር ከኖረበት ጊዜ ጀምሮ ነው። ያለማንም አንጋሽ የነገሰ ያለማንም ደግሞ አክባሪ የከበረ ንጉስና አምላክ ሆኖ ለዘላለም ይኖር ነበር። የእግዚአብሔርን የመንግስቱን ስርዓት፣ የእግዚአብሔርን አፈጻጸም፣ የእግዚአብሔርን ዘላለማዊ አምላክነትና የመንግስቱን ህይወት ነው እግዚአብሔር አምላክ በፍጥረቱ ይገልጥ የነበረው። ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። እግዚአብሔር አምላክ በሙላቱ በሚገለጥበት ጊዜ ይህንን ሁሉ ጠርጎ የሚያጠፋበት ጊዜ ከፊታችን አለ። በዚህ ትምህርት ውስጥ የእግዚአብሔርን የመንግስቱን ግርማና ክብር እናውቅ ዘንድ ነው እግዚአብሔር አምላክ በቃሉ እየተናገረን ያለው። መንግስተ እግዚአብሔር ወይንም መንግስተ ሰማያት ቀርባለችና ንስሐ ግቡ፣ በፊታችሁ ቀርባለች አለ ዮሐንስ። መንግስተ እግዚአብሔር በፊታችሁ መጥታለች አለ፣ ቀርባለች አለ። አሁን ያንን አንስታችሁ ለመውሰድ፣ ያንን ለመኖር፣ በዚያ ለመተዳደር ንስሐ ግቡ ነው። ኢየሱስ ክርስቶስ በመገለጡ የእግዚአብሔር ልጅ በመገለጡ አማካኝነት ምን ሆነ ማለት ነው? የእግዚአብሔር መንግስት ወደ ህዝቡ መጥቷል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ይህ የዘጸአት አንቀጸ ብርሃን የወንጌል አገልግሎት ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ከዚህ ቀደም ስለ እግዚአብሔር መንግስት እየተነጋገርን ያለነው በክፍል አንዳችን የእግዚአብሔር መንግስት ማለት ምን ማለት ነው፣ ደግሞም በመጽሐፍ ቅዱስ ውስጥ የእግዚአብሔር መንግስትና እንዲሁም ደግሞ መንግስተ ሰማያት ሁለት ቃላቶች ተቀምጠው እናገኛለን ብለናል። ይህም ደግሞ ለምንድን ነው እንዲህ አይነት በልዩነት ቃላቶች የተቀመጡት፣ ደግሞ ትርጉማቸውስ ምንድን ነው የሚለውን በክፍል አንድ ተመልክተን ነበረ። የእግዚአብሔር መንግስት ማለት ደግሞ የእግዚአብሔር አገዛዝ ማለት ነው፣ ሰማያዊ አገዛዝ ነው እያልን ነበረ። በክፍል አንድ ያለውን ማየት ትችላላችሁ። ዛሬ ደግሞ ክፍል ሁለትን ይዤላችሁ ቀርብ ያለው። የእግዚአብሔር መንፈስ ከሁላችን ጋር ይሁን። የእግዚአብሔር መንግስት ሁሉን ጠቅልላ የምትገዛ እግዚአብሔር አምላክ የሚገዛበት፣ የሚያስተዳድርበት፣ ስርዓቱንም የሚያሰፍንበት ሰማያዊና መለኮታዊ አገዛዝና አሰራር እንደሆነ ከዚህ ቀደም አይተናል። ዛሬ ደግሞ የምንመለከተው በእግዚአብሔር መንግስት ውስጥ የእግዚአብሔር መንግስትን ምስረታ እናያለን። ወይም የእግዚአብሔር መንግስት መቼ ተመሰረተ እንላለን። የእግዚአብሔር መንግስት ያው ዘላለማዊና ከትውልድ ትውልድ የሆነ የእግዚአብሔር መንግስት ነው። የሰዎች መንግስታት ደግሞ ምድራዊ መንግስታት ደግሞ በምድር ላይ በብዙ አይነት ተገልጠዋል። ወይም ደግሞ ምድራውያን መንግስታት መንግስታቸውን ሲመሰርቱ የሚመሰርቱበት መንገድ አለ። ደግሞም ያንን መንግስት የሚመሰርቱት በሰዎች ፊት ነው። በሰዎች ፊት ይመሰርታሉ። በተለያዩ መንግስታት ፊት መንግስታቸውን ይመሰርታሉ። በሰዎች ፊት ያንን መንግስት እንደጸና ያረጋግጣሉ። ያ መንግስት ደግሞ እስከተወሰነ ጊዜ፣ እስከተወሰነ ሰዓት፣ እስከተወሰነ ዘመን ድረስ ይቀጥላል። በተለያዩ የዓለማችን ታሪኮች ውስጥ ለ3 ሰዓት ብቻ የገዙ መንግስታት አሉ። ለ3 ቀን ብቻ የገዙ መንግስታት አሉ። ደግሞም ለ30፣ ለ40 ዓመት፣ ለ50 እና ለ80 ዓመት የገዙ መንግስታት አሉ። እነዚህ ሁሉ መንግስታት ደግሞ አልፈዋል። የማያልፈው የጸናው ከዘላለም እስከ ዘላለም ጽኑ የሆነው የእግዚአብሔር መንግስት ብቻ ነው። ስለዚህ የእግዚአብሔር መንግስት የጸና ነው ካልን ይሄ የጸናው የእግዚአብሔር መንግስት የተመሰረተው በእግዚአብሔር ፊት ነው። በእግዚአብሔር ፊት ነው፣ በቅድመ እግዚአብሔር ነው። በእግዚአብሔር ፊት የተጀመረ ነገር ደግሞ አይጨረስም፣ ወይም ደግሞ ማብቂያ የለውም፣ መጨረሻ የለውም። ለምን? እግዚአብሔር መጀመሪያው ነው፣ እግዚአብሔር መጨረሻው ነው። እግዚአብሔር ደግሞ ጥንተ ዘላለሙ ከዚህ ቀን ጀመረ የሚባልበት ዘመን የለውም። በጥንተ ዘላለም ውስጥ ደግሞ በዚህ ቀን ያበቃል የሚባልበት ዘመን የለውም። ስለዚህ እግዚአብሔር አምላክ መንግስቱን የመሰረተው በፊቱ ነው።
ደግሞም ይህቺ መንግስት የማትፈርስ መንግስት፣ የማትለወጥ መንግስት፣ ከእግዚአብሔር ጋር የምትጸና መንግስት ናት። ይህ የእግዚአብሔር መንግስት ከዚህ ቀደምም እንደተመለከትነው የእግዚአብሔር መንግስት የእግዚአብሔር አገዛዝ ነው። እግዚአብሔር አምላክ ባለበት፣ እግዚአብሔር አምላክ በሚኖርበት በዚያው ስታንዳርድ የተገለጠች የምትኖር እግዚአብሔር አምላክ ስርዓቱንና አሰራሩን፣ አካሄዱን፣ አረማመዱን፣ ወጉንና አግባብነት ያለውን ህይወቱን የሚያካፍልበትና ያንንም ደግሞ የሚገልጥበት መንግስት እንደሆነ መጽሐፍ ቅዱሳችን በጥልቀት ስናጠና ያስረዳናል። ስለዚህ የእግዚአብሔር መንግስት መቼ ተጀመረ ስንል እግዚአብሔር ከኖረበት ጊዜ ጀምሮ ነው። እግዚአብሔር ደግሞ መቼ ነው የጀመረው? ወይስ እግዚአብሔር አምላክ ከዚህ ቀን ጀምሮ መኖር ጀምሯል እንላለን ወይ ብለን ስንጠይቅ እግዚአብሔር አምላክ ያለ ፈጠራቸው ፍጥረታት ሁሉ ለዘላለም ይኖር የነበረ ያለ ጀማሪ መጀመሪያ የሆነ ያለ ፈጻሚም ደግሞ የሁሉ መጠቅለያ መጨረሻ ሆኖ ለዘላለም የሚኖር አልፋና ኦሜጋ ንጉስ ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። በመጽሐፍ ቅዱሳችን ውስጥ በዘፍጥረት ምዕራፍ 1 ቁጥር 1 ላይ ይህን መጽሐፍ ቅዱሳችንን ገልጠን ስንመለከት ገና በመጀመሪያው ገጽ ላይ በመጀመሪያው ምዕራፍና ቁጥር ላይ እንዲህ ተብሎ ተጠቅሷል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዚህ መጀመሪያ አስቀድሞ እግዚአብሔር ያለማንም አንጋሽ የነገሰ ያለማንም ደግሞ አክባሪ የከበረ ንጉስና አምላክ ሆኖ ለዘላለም ይኖር ነበረ። ሲመለክ ሲመሰገን ነበረ። በባህሪው ምስጉን ስለሆነ በባህሪው አምላክ ስለሆነ ማንም አምጪና ተቆጣጣሪ የሌለው ስለሆነ እግዚአብሔር አምላክ ቀድሞ ይኖር የነበረ ነው። ከዚህ ጀመረ በማይባልበት አቆጣጠር እግዚአብሔር ለዘላለም ነግሶ ይኖር ነበረ። ስለዚህ እግዚአብሔር አምላክ ፍጥረት ዓለሙን ሊገልጥ በወደደ ጊዜ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ከዚህ ፍጥረት አስቀድሞ የእግዚአብሔር መንግስት ከእግዚአብሔር ጋር ተመስርታ ትኖር ነበረ። ስለዚህ እግዚአብሔር መንግስት ከዚህ ቀደም እንዳልነው እግዚአብሔር ባለበት የምትኖር እግዚአብሔር በሌለበት የሌለች ናት። ስለዚህ እግዚአብሔር ደግሞ በሁሉ ዘመናት ሁሉ በሁሉም ስፍራ ይኖራልና የእግዚአብሔር መንግስትም ከእርሱ ጋር አብራ ትኖራለች። ይቺ የእግዚአብሔር መንግስት ግን እግዚአብሔር አምላክ የገለጣት መቼ ነው ስንል እግዚአብሔር አምላክ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ ከተጠቀሰበት ጊዜ ጀምሮ ስፔስ ሲፈጠር፣ ጊዜ ሲፈጠር፣ ስፍራ ሲፈጠር፣ እንዲሁም ደግሞ ቁሳዊ ነገሮች ሲፈጠሩ፣ ፍጥረታዊ ነገሮች ሲፈጠሩ ከዚያ ጀምሮ የእግዚአብሔር መንግስትና አሰራር አካሄድ አገዛዙ ማኒፌስት ሆናለች፣ ተገልጣለች፣ ተብራርታለች። ለምን? ሰማያት የእግዚአብሔርን ክብር ይናገራሉ ብሎ መዝሙረኛው እንደዘመረው ሰማያት የእግዚአብሔርን ክብር ሲናገሩ የእግዚአብሔርን አካሄድ፣ የእግዚአብሔርን የመንግስቱን ስርዓት፣ የእግዚአብሔርን አፈጻጸም፣ የእግዚአብሔርን ዘላለማዊ አምላክነትና የመንግስቱን ህይወት ነው እግዚአብሔር አምላክ በፍጥረቱ ይገልጥ የነበረው። ስለዚህ የእግዚአብሔር መንግስት የተገለጠችው የታየችው በፍጥረቱ መገለጥ ነው ማለት እንችላለን። በፍጥረቱ የእግዚአብሔር መንግስት ተገልጣለች። ስለዚህ ፍጥረታት ሁሉ ለዚህ መንግስት ይገዛሉ። ፍጥረታት እግዚአብሔር የፈጠራቸው ሁሉ ለዚህ ፍጥረት ለዚህ መንግስት ይገዛሉ፣ ራሳቸውን ይሰጣሉ። ከዘመናት በኋላ እስራኤላውያን እግዚአብሔር አምላክ መንግስቱን ሊሰራባቸው ከጠራቸው በኋላ ደግሞም ካዳናቸው በኋላ በሁለተኛው የእስራኤላውያን ግዞት ጊዜ በትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ ነቢዩ ዳንኤል የተናገረው ነገር አለ። በእነዚህም ክፍል ላይ የምንረዳው ነገር ምንድነው? የእግዚአብሔር መንግስት ሁሉን እንደምትገዛና ሁሉን የነገስታቱን ገዥነት የመንግስታትን ሁሉ ኃይል ረግጣና ገዝታ ልትኖር የምትችል የእግዚአብሔር መንግስት እንደሆነ ይናገራል።
በታየው በዚያ ራእይ ውስጥ ከተራራው ተፈንቅሎ የመጣው ድንጋይ ያንን ታላቅ ምስል እንደፈጨው በራእይ ይመለከትና ይህንን ነገር ደግሞ ይናገራል። በነዚያም ነገስታት ዘመን ይላል ዳንኤል፣ በነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ይላል። ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላም ህዝብ የማይሰጥ መንግስት ይሆናል። እነዚህም መንግስታት ሁሉን ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች ብሎ ዳንኤል በትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ ይናገራል ወገኖቼ። ስለዚህ ይቺ የታየችው ዳንኤል ያያት የእግዚአብሔር የማትፈርሰው መንግስት ትነሳለች ነው የሚለው። ትገለጣለች፣ ሁሉን የምታሸንፍ ለሌላም ህዝብ የማትሆን የእግዚአብሔር ህዝብ ብቻ የሚኖርባት፣ የሚተዳደርባት፣ የሚገዛባትና የሚሰፍርባት የሚኖርባት ሪሊም ዓለም ግዛት የእግዚአብሔር መንፈሳዊ ዓለም። በእነዚህ መንግስታት ላይ ደግሞ አቻ እንሁን ብለው ከዚህ መንግስት ጋር ሊገዳደሩ የሚፈልጉ ምድራውያን መንግስታት የዚህ ዓለም ገዢ የተባለው መንግስት እንኳን ሊቋቋማት አይችልም። ለምን? ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ደግሞ ትቆማለች ይላል። የእግዚአብሔር መንግስት ለዘላለም የምትጸና የጸናች መንግስት ናት። የእግዚአብሔር አሰራር አሁን እንደምናየው በምድር ላይ ሌላ ገዢ ሌላ ንጉስ የሚገዛ ይመስላል። ነገር ግን እግዚአብሔር አምላክ በሙላቱ በሚገለጥበት ጊዜ ይህንን ሁሉ ጠርጎ የሚያጠፋበት ጊዜ ከፊታችን አለ። ይህም ደግሞ የእግዚአብሔር መንግስት መገለጥ እንለዋለን። መታየት፣ መዳሰስ፣ ያንን ስርዓት ደግሞ መተግበርና ማከናወን ነው። እግዚአብሔር አምላክ አሁንም በዚህ ዘመን ይህንን ስርዓት ጀምሮታል። ይህንም ደግሞ እስከ ሙላቱ ድረስ ያደርሰዋል። ይህ እግዚአብሔር ስም ለዘላለም የተባረከ ይሁን። ይህ መንግስት ከጥንተ ዘላለም ጀምሮ እግዚአብሔር አምላክ ካየው ጊዜ ጀምሮ እስከ ዛሬ ድረስ እየገዛች ፍጥረቱን እያስተዳደረች በመገለጥም በማትገለጥበትም ሁኔታ ውስጥ ሆና የእግዚአብሔር መንግስት ትሰራለች። በነቢዩ ዳዊት ደግሞ በመዝሙር 145 ቁጥር 11 ላይ እንዲህ ብሎ ይናገራል። ይህንን ክፍል በባለፈው ሳምንት አይተነው ነበረ። አቤቱ ይላል ዳዊት፣ አቤቱ ስራህ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል፣ የመንግስትህን ክብር ይናገራሉ ይላል። ዛሬ በኢየሱስ ክርስቶስ ስም የመንግስቱን ኃይል የምንናገርበት መንፈስ እግዚአብሔር አምላክ ለሁላችን ያብዛ። ቅዱሳኖች የመንግስትህን ክብር ይናገራሉ ይላል። የመንግስትህን ክብር፣ የእግዚአብሔር መንግስት ክቡር ነው። ባለፈውም አይተን ነበር። የእግዚአብሔር መንግስት ክቡር ነው። የእግዚአብሔር መንግስት ክብሩ ደግሞ ሊነገር ይገባል። ደግሞ ምን ይላል? ኃይልህን ይነጋገራሉ። የእግዚአብሔር መንግስት በኃይል የሚሰራ ስለሆነ፣ በመንፈስ ቅዱስ የሚሰራ ስለሆነ ይህንን ኃይል ምን ይላሉ? ይነጋገራሉ ይልና ለሰው ልጆችም ኃይልን የመንግስትህንም ግርማ ክብር ያስታውቁ ዘንድ ይላል። እግዚአብሔር የተባረከ ይሁን። በዚህ ትምህርት ውስጥ የእግዚአብሔርን የመንግስቱን ግርማና ክብር እናውቅ ዘንድ ነው እግዚአብሔር አምላክ በቃሉ እየተናገረን ያለው። ለዓለምም የምናስታውቀው የእግዚአብሔር መንግስት ምድርን ትገዛለች፣ ትውልድን ትገዛለች። እግዚአብሔር አምላክ ደግሞ ይችን መንግስት በክርስቶስ ኢየሱስ በምድር ላይ ገልጧታል፣ አስታውቋታል። ይህንን መንግስት ደግሞ የሚያሸንፍ የሚገረስስ የሚገዳደር እንኳን የለም ነው የእግዚአብሔር ቃል የሚናገረው። ለምን? መንግስት የዘላለም መንግስት ናት። የሆነ ቀን ተጀምራ የሆነ ቀን የምታበቃ ሳትሆን ለዘላለም የምትኖር ያንተ መንግስት ናት። ግዛትህም ከትውልድ ወደ ትውልድ የሚተላለፍ ለልጅ ልጅ ነው ይላል ነብዩ። እግዚአብሔር የተባረከ ይሁን። ስለዚህ ይቺ ዘላለማዊ መንግስት በፍጥረቱ ብትገለጥም በሙላት ደግሞ ልትታይና ሰዎችም በዚያ ሊኖሩባት ስላልቻለ እግዚአብሔር በዘመን መጨረሻ በኩሩን ወደ ዓለም ሲያገባ መንግስቱን ወደ ሰው ልጆች ሁሉ አቀረበ፣ ገለጠ፣ አብራራ። መንግስቱ በትውልዶች መካከል ሕያዋን አድርጋ ሰዎችን የምትቀበልበት፣ ሰዎችም ደግሞ የሚገቡባትና የሚኖሩባት መንግስት አደረገው። እግዚአብሔር
የተባረከ ይሁን። ይሄም ደግሞ የእግዚአብሔር መንግስት በኩሩን ወደ ዓለም ሲያገባ በልጁ በኢየሱስ ክርስቶስ በኩል በምድር ላይ በይፋ ተገለጠች፣ ተመሰረተች። ይህንንም ደግሞ መጽሐፍ ቅዱሳችን ሲያስተምረን በማቴዎስ ወንጌል ምዕራፍ 3 ቁጥር 2 ላይ በዚያም ወራት ብሎ ይናገራል ወንጌላዊው ማቴዎስ። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ብሎ ይናገራል። ዮሐንስ የጌታ የኢየሱስ ክርስቶስ መንገድ ጠራጊ እንደሆነ ታውቃላችሁ። ይህ ዮሐንስ ደግሞ ይዞት የመጣው ትልቅ አጀንዳ ምድር አውቃ ሰምታ የማታውቀውን ነገር ነው እየገለጠ የመጣው። ይህም ደግሞ መንግስተ እግዚአብሔር፣ የእግዚአብሔር መንግስት፣ ሰማያዊ መንግስት ወደ እናንተ እየመጣች ነው ብሎ ይናገራል ማለት ነው። ወደ እናንተ እየተገለጠች ነው ብሎ ይናገራል። እስከ ዛሬ ድረስ አታውቋትም፣ እስከ ዛሬ ድረስ አልተረዳችኋትም፣ እስከ ዛሬ ድረስ ልትኖሩባት ልትተዳደሩባት አልቻላችሁም። እናንተ በሮማውያን እና በግሪካውያን መንግስት ስር መኖርን ነው የተለማመዳችሁት። አሁን ግን ወደ እናንተ እየመጣ ያለው የእግዚአብሔር መንግስት ናት ብሎ ዮሐንስ መጥምቁ ይናገር ነበር። መንግስተ እግዚአብሔር ወይንም መንግስተ ሰማያት ቀርባለችና ንስሐ ግቡ። ቀርባለች፣ አሁን በእናንተ እጅ መታለች፣ ወደ እናንተ ቀርባለች፣ በፊታችሁ ተቀምጣለች። አሁን ሁሉም ሰው እንደራበ ሆኖ በፊቱ ማዕድ እንደሚያስቀምጥ ያንንም ደግሞ ቶሎ በእጁ ያለውን ወይም በማዕድ ዙሪያ የተቀመጠውን ምግብ ቶሎ እንደሚበላ በፊታችሁ ቀርባለች አለ ዮሐንስ። መንግስት እግዚአብሔር በፊታችሁ መጥታለች አለ፣ ቀርባለች አለ። አሁን ያንን አንስታችሁ ለመውሰድ፣ ያንን ለመኖር፣ በዚያ ለመተዳደር ንስሐ ግቡ ነው የሚለው። ንስሐ ግቡ ብሎ በምድረ በዳ በይሁዳ ባሉት ሁሉ እየሰበከ መጣ። እግዚአብሔር መንግስቱን እንዲህ ነው እየጀመረም በሰዎች መካከል ትኖር ዘንድ ትመላለስ ዘንድ ሰዎች ያችን መንግስት አውቀዋት በመንግስቱ ስርዓትና ወግ እንዲኖሩ የእግዚአብሔርን ሕይወትም እንዲካፈሉ የመንግስቱ እግዚአብሔር ንጉሥ ሆኖ ደግሞ ህዝቡ ደግሞ የእግዚአብሔር የመንግስቱ ወራሽ ይሆን ዘንድ እግዚአብሔር አምላክ ስራውን ገለጠ ማለት ነው። ደግሞ በማቴዎስ ወንጌል ምዕራፍ 4 ቁጥር 16 ላይ እንዲህ ብሎ ማቴዎስ ደግሞ እንደገና ያስቀምጣል። በነብዩ በኢሳይያስም ይላል፣ በነብዩ በኢሳይያስም የዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማም የተቀመጠው ታላቅ ሕዝብ ብርሃንን አየ። እግዚአብሔር ይባረክ። በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይሆነ። እንዴት ሆነ? ምን ሆነ? ከዚያን ዘመን ጀምሮ እንዲሆነ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር ይላል። ይሄንን ከዮሐንስ ደግሞ ተቀብሎ ዮሐንስ ስለ እርሱ ይናገርለት ነበርና ከዮሐንስ ቀጥሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እንዲህ አለ። ብርሃን ሆኗልና ለሕዝቡ ጨለማውን ሊመታ የዚህ ዓለምን ገዢ የዲያብሎስን መንግስት ሊያፈርስ ደግሞ ሰማያዊውን የእግዚአብሔር መንግስት በምድር ላይ ሊገልጥ መጥቷልና እንዲህ አላቸው። መንግስተ ሰማያት በሉቃስ ወንጌል አጻጻፍ ደግሞ ምንድነው? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር አለ። ኢየሱስ ክርስቶስ በእስራኤላውያን በአይሁድ መካከል የእግዚአብሔር መንግስት ገለጠው። ቀርባለች አለ። የቀረበላችሁን ነገር ምን ታደርጋላችሁ? ትወስዱታላችሁ፣ ትመገቡታላችሁ። ምግብ ከሆነ መጠጥም ከሆነ ትጠጡታላችሁ። ይሄው እነሆ ቀርባለች አለ። እነሆ የእግዚአብሔር መንግስት ምን ብላለች? ቀረበች አለ። ጌታ ስሙ የተባረከ ይሁን። ስለዚህ ኢየሱስ የመንግስቱን መምጣት፣ የእግዚአብሔርን መምጣት፣ የእግዚአብሔርን መንግስት መምጣት፣ የእግዚአብሔርን አገዛዝ በምድር ላይ መስፈኑን ተናገረ ማለት ነው። ተናገረ። እግዚአብሔር ይባረክ። በዚህ ብቻ አላበቃ። ማርቆስም ሲናገር በማርቆስ 1 ምዕራፍ 1 ቁጥር 15 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። እዚህ ሐሳብ ላይ ዋናው ሐሳብ ምንድነው?
የእግዚአብሔር መንግስት ወንጌል ይሰበካል። ከዚያስ የእግዚአብሔር መንግስት እንደቀረበች ይነገራል። ሰዎችም ንስሐ እየገቡ በዚህ በእግዚአብሔር መንግስት ወንጌል እያመኑ ወደ እግዚአብሔር መንግስት ይገባሉ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ በመገለጡ የእግዚአብሔር ልጅ በመገለጡ አማካኝነት ምን ሆነ ማለት ነው? የእግዚአብሔር መንግስት ወደ ህዝቡ መጥቷል። ወደ ህዝቡ ተገልጧል። ወደ ህዝቡ ተመስርቷል። ወደ ህዝቡ መጥቷል የእግዚአብሔር መንግስት። ይህ የእግዚአብሔር መንግስት ወደፊት እናያለን የሚገባበት ነው። ደግሞም የሚታይ የእግዚአብሔር መንግስት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ታዲያ ይህ የእግዚአብሔር መንግስት ምን አይነት ባህሪ አለው? መንግስተ ሰማያት ምን አይነት ባህሪ አላት? ይሄንን ጥቂት ነገሮች ነጥቦችን በማንሳት እንመልከት። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የእግዚአብሔር የመንግስቱ ባህሪ ምንድነው ብለን ስናስብ የመጀመሪያው ስጋዊ ሳይሆን መንፈሳዊ ነው። ስጋዊ ሳይሆን መንፈሳዊ ነው። ዮሐንስ ወንጌል ምዕራፍ 18 ላይ ጌታችን ኢየሱስ ክርስቶስ በጲላጦስ ፊት በቀረበ ጊዜ የሱ መንግስት ከምድራዊ ነገር ጋር የተገናኘች ሳትሆን ሰማያዊትና መንፈሳዊት እንደሆነች ጌታችን ኢየሱስ ክርስቶስ ተናግሯል። አሁን አንተ ወገኖችህ አይሁዳውያን ካህናቱ እኔ እንድፈርድብህ ወደ እኔ ልከውሃል ብሎ ጲላጦስ ኢየሱስን በጠየቀው ጊዜ ኢየሱስ ክርስቶስ እንዲህ አለ፣ መንግስቴ አለ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበረ። አሁን ግን መንግስቴ ከዚህ አይደለችም ብሎ ጌታችን ኢየሱስ ክርስቶስ ለጲላጦስ ሲመሰክርለት ሲናገረው እናያለን። ስለዚህ ወገኖቼ ይቺ የእግዚአብሔር መንግስት በምድር አሰራር፣ በምድር አኳኋን፣ በምድር ቁሳዊ በሆነ መንገድ፣ ስጋዊ በሆነ መንገድ የምትተገበር የምትኖር ወይም ደግሞ የምትገለጥ የምትብራራ ሳትሆን መንፈሳዊት እንደሆነች እንመለከታለን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ይህችን የእግዚአብሔር መንግስቱን ባህሪ ጠቅልለን ስንረዳና ስናውቅ ሰፊ የሆነ የእግዚአብሔርን የመንግስቱን አሰራር እንረዳለንና ለዛሬ የመንግስቱን ባህሪ ይሄንን ብቻ ነጥብ በማየት እንቋጫለን ማለት ነው። የእግዚአብሔር የመንግስቱ ባህሪ ምንድነው? መንፈሳዊ ነው፣ ሰማያዊ ነው፣ ቁሳዊ አይደለም፣ ስጋዊም አይደለም። በሰዎች አእምሮ የምትቆጠርም የምትታይም በሰዎችም አይን በዚህ መብራት ሲበራበት በሚጨልም የሚታይ ሳይሆን በመንፈስ አይን የሚታይና የሚገለጥ እንደሆነ መጽሐፍ ቅዱሳችን ያስተምረናል። ጌታችን ኢየሱስ ክርስቶስም ደግሞ በእንዲህ አይነት መልኩ ነግሮናል። ስለዚህ ለዛሬ የእግዚአብሔር መንግስት ባህሪ ስጋዊ ሳይሆን መንፈሳዊ እንደሆነ ደግሞም የእግዚአብሔር መንግስት ከጥንተ ዘላለም ጀምሮ ከእግዚአብሔር ጋር የኖረ እግዚአብሔር በፊቱ የመሰረተው መንግስት እንደሆነ ተመልክተናል። እግዚአብሔር አምላክ የሰማነውን በልባችን ላይ ይጻፍልን፣ ደግሞም እንጠቀምበትና እንኖርበት ዘንድ እግዚአብሔር ይርዳን። ይህንን መልእክት የሰማችሁ ሰዎች ሁላችሁም መልእክቱን ለሌሎች ሼር በማድረግ ደግሞ ዩቲዩብ ቻናሉን ሰብስክራይብ በማድረግ አብራችሁን እንድታገለግሉ በጌታ በኢየሱስ ክርስቶስ ፍቅርና ትህትና ጠይቃችኋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። በሚቀጥለው ሳምንት ደግሞ በዚሁ ትምህርት እንገናኛለን። ተባረኩ።